የትኛው ስፖርት ላይ ሆናችሁ ፐርፎርማንሳችሁን ማሳደግና ራሳችሁን ከጉዳት መከላከል የምትፈልጉ ከሆነ እነዚህ አራት ሲስተሞችን በደንብ መስራት አለባችሁ። ብዙ ጊዜ ከነዚህ ከአራቱ ሲስተሞች ሁለቱን ሲስተሞች ኢግኖር ይደረጋሉ ወይ ደግሞ በስነ ስርዓት አይሰሩም። ነገር ግን ከዚህ ቪዲዮ በኋላ ሁሉንም የሲስተም አይነቶችን በደንብ ትረዳላችሁ፣ እንዴትም መስራት እንዳለባችሁ በደንብ ታውቁታላችሁ። የመጀመሪያው ሲስተም መስኩሎስኬሌታል ሲስተም የምንለው ወይም ደግሞ ኤምኤስኬ ሲስተም የምንለው ይሆናል። ይህ ሲስተም እንቅስቃሴንና ፎርስን ፕሮዲውስ ለማድረግ ወይም ደግሞ ለማስጀመር ወሳኙ ሲስተም ነው። እዚህ ሲስተም ላይ 5 ኮምፖነንቶች ይገኛሉ። ከነሱም ውስጥ የመጀመሪያው መስል ወይም ደግሞ ጡንቻ የምንለው ነው። ይህ ሲስተም በዋነኝነት የሚሰራው ምንድነው? እንቅስቃሴ እና ፎርስን ማስጀመር ነው። ከዛ በተጨማሪ ደግሞ ኢላስቲክ ኢነርጂ ስቶር ማድረግ እና ሪሊዝ ማድረግ ነው። ኢላስቲክ ኢነርጂ ማለት ጡንቻዎቻችሁ ጫና ላይ ያሉ መለጠጥ ላይ ሲሆኑ የሚሰበስቡት ወይም ደግሞ ፖቴንሻሊ ሊኖራቸው የሚችል ኢነርጂ ነው። ይሄ ኢነርጂ ፎርሳችሁ ፕሮዲውስ ለማድረግ እና ከጉዳት ለመከላከል በጣም ወሳኙ የኢነርጂ አይነት ነው። ስለዚህ ይህን ኢነርጂ ስቶር ከሚያደርጉት አንደኛው ኮምፖነንት ውስጥ መስል ነው ማለት ነው። መስል ተነስቶ ብዙ ጊዜ የማይረሳው ምንድነው? መስል ፋይበር ነው። ሰውነታችን 3 አይነት መስል ፋይበሮች ይይዛል። ነገር ግን ከሶስቱ አንዱ ዶሚኔት አድርገን ወይም ደግሞ በአብላጫነት ከሶስቱ አንዱ ሰውነታችን ላይ ይኖራል ማለት ነው። የመጀመሪያው ስሎ ኦክሲዴቲቭ የምንለው ወይም ደግሞ ታይፕ 1 የምንለው የመስል ፋይበር አይነት ነው። ይሄ የመስል ፋይበር አይነት ኢንዱራንስ አትሌቶች በደንብ ያላቸውና ሊኖራቸውም የሚገባ የመስል ፋይበር አይነት ነው። ብዙ ማይቶኮንድሪያዎች አሉት እና ለብዙ ጊዜ ያለ ድካም መቆየት የሚችሉበት የመስል ፋይበር አይነት ነው ማለት ነው። ሁለተኛው ደግሞ ፋስት ኦክሲዴቲቭ ወይም ደግሞ ታይፕ 2A የሚባለው ነው ማለት ነው። ይሄ በጣም ለብዙ ጊዜ መቆየት ይችላሉ። በዛም ልክ ደግሞ በጣም ፈጣኖች ናቸው። መሀል ላይ የሚገኘው የመስል ፋይበር አይነት ነው። ሶስተኛው ደግሞ ታይፕ 2B ወይም ደግሞ ታይፕ 2X ይባላል። በይሄኛው አኔሮቢክ ታይፕ ነው የሚጠቀመው ሜታቦሊክ ሲስተሙ። እዚህኛው ላይ በጣም ፈጣን የሆነ እንቅስቃሴ ነው ያለው። ሁለተኛው ኮምፖነንት ደግሞ ቴንደን የምንለው ነው። ቴንደን ፎርስን ትራንስሚት የሚያደርግ ነው። ከጡንቻ ላይ የተሰራውን ፎርስ ወይ ደግሞ ፕሮዲስ የተደረገውን ፎርስ ወደ አጥንት የሚያስተላልፈው የሰውነት ክፍል ነው። እዚህ ክፍል ላይ በጣም ወሳኙ ነገር ምንድነው? ኢላስቲክ ኢነርጂ ስቶር ያደርጋል። ቅድም እያልነው የነበር ነው። በደንብ ስቶር የሚደረገው እዚህ ቴንደን ላይ ነው። ለምሳሌ በደንብ የምታውቁት የቋንጃ ላይ ያለው ቴንደን ወይ ደግሞ አቺለስ ቴንደን የምንለው አለ። እሱ ላይ ኢላስቲክ ኢነርጂ በደንብ ስቶር በሚሆንበት ታይም ፍጥነታችሁ ይጨምራል። ጃምፒንጋችሁ በጣም ፈጣን ነው የሚሆነው። በጣም ከፍታ ያለው ጃምፒንጎችን የመነሳት ቻንሳችሁ በጣም ይጨምራል ማለት ነው። እነዚህ ለማሰልጠን ኢሴንትሪክ ኤክሰርሳይሶች በጣም ወሳኝ ነው የሚሆኑት። ኋላ ላይ በደንብ እናብራራዋለን። ሶስተኛው ኮምፖነንት ደግሞ ቦን ነው ወይ ደግሞ አጥንት የምንለው ነው። ይሄ ሰውነታችን ፍሬምወርክ እንዲኖረው የሚያደርግ ኮምፖነንት ነው። ከዛ በተጨማሪ ደግሞ ሚነራሎችን ስቶር በማድረግ የሚጠቅመን የመስኩሎስኬሌተን ሲስተም ኮምፖነንት ነው ማለት ነው። በአራተኛነት ደረጃ የምናየው ደግሞ ሊጋመንቶችን ነው። ብዙ ጊዜ ስለ ሊጋመንቶች ሰምታችሁ ሊሆን ይችላል። ኤሲኤል፣ ፒሲኤል፣ ኤምሲኤል እና ኤልሲኤል የሚባሉት ሊጋመንቶች ሰምታችኋል። እነዚህ ጉልበት ላይ ብቻ የሚገኙ ሲሆኑ ሌሎች ቦታዎችም ላይ እንደ አንክል ላይ የሚገኙ ሂፕ ላይ የሚገኙ ሌሎችም ሊጋመንቶች አሉ። እነዚህ ሊጋመንቶች ዋነኛ ስራቸው ምንድነው? የጆይንትን ስቴቢሊቲ መጠበቅ፣ መረጋጋትን መጠበቅ ነው። ከዛ በተጨማሪ ሶስተኛ ላይ የምናየውን የሲስተም አይነት ላይ በደንብ የኒውሮመስኩላር ላይ በደንብ ተጽዕኖ አላቸው ማለት ነው። እነዚህ ሲስተሞችንም በደንብ ማሰልጠን ይቻላል። ላስት ላይ እናየዋለን፣ ወደ በኋላ አካባቢ እናየዋለን። አምስተኛውና ዋነኛው ደግሞ በጣም አሁን ላይ በጣም እየታወቀ የመጣው ከዚህ ሲስተም ላይ ኮምፖነንቱ ምንድነው? ፋሻ ነው። ፋሻ ሰውነታችን ሙሉ ከቦ የያዘ ነገር ነው። መጨረሻ ላይ ከጡንቻ ኋላ ላይ የምናገኘው የኮምፖነንት ነው ማለት ነው። ይሄ ኮምፖነንት ጥቅሙ ምንድነው? ኢላስቲክ ኮይል ነው። ማለትም እንደ ላስቲክ ተለጥጦ የመመለስ ኃይል ያለው ነው እና ፎርስን ትራንስሚት የሚያደርግ ነው። ትከሻ ላይ የተሰጠው ፎርስ እጅ ድረስ እንዲደርስ ማድረግ የሚችል የሰውነት ክፍል ነው። ኮኦርዲኔትን ለማምጣት በጣም ወሳኙ ኮምፖነንት ነው ማለት ነው። ይህ ሲስተም እንዴት እንደሚሰራ በአጭሩ እና
የዚህ ሲስተምን በምናጠነክርበት ታይም የሚሰጣቸውን ጥቅሞች ደግሞ ቀጥለን እናያለን። ይህ ሲስተም እንዴት ነው የሚሰራው? ብሬን ላይ ሞተርን የሚያዝ ኮርቴክስ አለ። ከሱ የሚነሱ ነርቮች አሉ። ከዛ ጡንቻዎቻችን ላይ ሲግናል ይልካሉ። እነሱ እንዲጨማደዱ ያደርጋሉ ማለት ነው። ኮንትራክት እንዲያደርግ ያደርጋል። ይሄ ኮንትራክሽን በሚፈጠርበት ጡንቻ ላይ ይሄ ኮንትራክሽን በሚፈጠርበት ጊዜ ቴንደኖቻችን ወይም ደግሞ እነዚህ ስር የምንላቸው በተለምዶ ስር የምንላቸው ነገሮች ከአጥንት ጋር ነው የሚገናኙት እና እነሱን ይስቡታል ማለት ነው። ስለዚህ እንቅስቃሴ ይፈጠራል፣ ፎርስ ይፈጠራል፣ ፓወራችን የመፈጠር ቻንስ አለው ማለት ነው። የዚህ ጥቅሙስ ምንድን ነው? ኤምኤስኬን ወይ ደግሞ መስኩሎስኬለታል ሲስተምን በምናሰለጥንበት ታይ የምናገኘው ጥቅም ምንድን ነው ስንል አንደኛ ስትሬንግዛችን ይጨምራል፣ ፓወራችን በደንብ ይጨምራል። በሁለተኛ ደግሞ ቴንደን ስቲፍነስ መጨመሩ ቅድም እያልነው የነበረው ኢላስቲክ ኢነርጂ የመጨመር ቻንስ አለ። ኢላስቲክ ኢነርጂ እንዴት ተረዱታላችሁ መሰላችሁ? እንደ ስፕሪንግ ተረዱት። ስፕሪንግን በደንብ በተጫናችሁት ቁጥር ወደ ላይ የማንሳት ኃይል አለው። እንደዛ የመጫንን ያህል ይጠነክራል ማለት ነው። ቴንደናችን ስቲፍ የመሆን ቻንስ ይኖራል። ስለዚህ ለስፕሪንቲንግ፣ ለጃምፒንግ፣ ለፓወር በጣም አስፈላጊ ነገር ነው ማለት በጣም ይጠቅመናል ማለት ነው። በሶስተኛነት ደግሞ የሚጠቅመው ምንድነው? ኢንጁሪን ፕሪቨንት ለማድረግ ነው፣ ጉዳቶችን ለመከላከል በጣም ወሳኝ ነገር ነው። አራተኛነት ደግሞ የጆይንት ስቴቢሊቲን ለመጠበቅ በጣም አስፈላጊ ነው። የመገጣጠሚያን መረጋጋትን በደንብ ያስጠብቃል። በአምስተኛነት ደግሞ የምናየው ምንድነው? አጥንታችሁን ጥንካሬ እንዲጨምር ያደርገዋል ማለት ነው። ደግሞ ዴንሲቲ እንዲጨምር ያደርገዋል። ጫና ባሰደራችሁበት ቁጥር አጥንቶቻችሁ ጥንካሬያቸው እየጨመረ ነው የሚመጣው። ፕሮፐር የሆነ ጫና ባደረበት ቁጥር ጥንካሬ እየጨመረ ነው የሚመጣው። ይሄ ደግሞ ወልፍስ ሎ የሚባል ህግ አለ። እሱ ምክንያት የመጨመር ቻንስ አለው ማለት ነው። ይህ ሲስተም ለማሰልጠን የሚያስፈልጉን በጣም ብዙ ነገሮች ይኖራሉ። ከነሱ ውስጥ ግን ጥቂቶቹን እንያቸው። የመጀመሪያው ስትሬንግዝ ትሬኒንግ ነው። ብዙዎቻችሁ የምታደርጉት ነው። ጥንካሬን ጌን ለማድረግ የምንጠቀሙ የትሬኒንግ አይነት ነው። ሁለተኛው ደግሞ ሃይፐርትሮፊ ትሬኒንግ የምንለው ነው፣ ወይ ደግሞ መስል ማስን ለመጨመር የምንጠቀመው የትሬኒንግ አይነት ነው። በሶስተኛነት የምናየው ደግሞ አይዞሜትሪክ ትሬኒንግ ነው። ከዚህ በፊት በአይዞሜትሪክ ትሬኒንግ ላይ 3 አይነት አይዞሜትሪክ ትሬኒንጎች እንዳሉ ቪዲዮ ሰርችበታለሁ። ያላያችሁት ካላችሁ እሱን ቪዲዮ ቲክቶክ ላይ ማየት ትችላላችሁ። አይዞሜትሪክ ትሬኒንግ በምትሰሩበት ጊዜ ፓወራችሁን ለመጨመር ይረዳችኋል። ከጉዳት ራሳችሁን ለመከላከል፣ ጥንካሬያችሁን ለመጨመር፣ ስፕሪንቲንጋችሁን ለመጨመር በጣም አስፈላጊ ናቸው ማለት ነው። በአራተኛነት ደግሞ ማሰልጠን የምንችለው ኢሴንትሪክ ኤክሰርሳይሶችን በመስራት ነው። ኢሴንትሪክ ኤክሰርሳይዝ ቅድም እንዳልነው ነው፣ ጫና ላይ ሆኖ ጡንቻዎቻችን መለጠጥ ላይ ያሉ የሚሰሩት የስፖርት አይነት ነው። ይሄ ስፖርት አይነት ኢላስቲክ ኢነርጂ እንዲጨመር ያደርጋል ማለት ነው። ኢላስቲክ ኢነርጂ ደግሞ ቀደም ያልነው ነው፣ ፓወር ለመጨመር፣ ስፕሪንቲንግ ለመጨመር በጣም አስፈላጊው የትሬኒንግ አይነት ነው ማለት ነው። በአምስተኛነት ደግሞ ፓወር ትሬኒንግን መሰልጠን እንችላለን። እንደ ፕላዮሜትሪክ አይነት ኤክሰርሳይሶችን በመስራት ፓወራችንን መጨመር እንችላለን ማለት ነው። ኤምኤስኬን በዚህ መልኩ ካሰለጠንን ማሰልጠንስ የሌለብን መንገድ ወይ ደግሞ በእንደዚህ አይነት መልኩ ብንሰለጥን ፐርፎርማንሳችን የኤምኤስኬን ፐርፎርማንስ ሊያወርድብን የሚችለው ያሰለጣጠን አይነት ምን አይነት ነው የሚለውን ደግሞ እኔ የመጀመሪያው ኤክሰሲቭ የሆነ ቮሊዩም መጠቀም ወይ ደግሞ በጣም ሰፊ ለሆነ ታይም መስራት፣ የትኛውንም ስፖርት አይነት በጣም ለረጅም ሰዓታት መስራት ፐርፎርማንሳችሁን ዝቅ ያደርገዋል። በሁለተኛ ደግሞ ካርዲዮ ኤክሰርሳይሶችን ማብዛት፣ በጣም ለብዙ ደቂቃ ካርዲዮ ኤክሰርሳይሶች ላይ ብቻ ፎከስ አድርጎ መስራት በጣም ፐርፎርማንሳችሁን ያወርደዋል ማለት ነው። በሶስተኛ ደግሞ አንድ ነገር ላይ ብቻ ፎከስ አድርጎ መስራት፣ ለምሳሌ ስትሬንግዝ ላይ ፎከስ አድርጎ መስራት፣ ፓወር ላይ ብቻ ፎከስ ማድረግ፣ አሊያም ደግሞ ሃይፐርትሮፊ ላይ በጣም ብዙ ጊዜ የሚታየው ነገር ምንድነው? ሃይፐርትሮፊ ላይ ብቻ ፎከስ አድርጎ መስራት። እንደዚህ አይነት ነገሮች ፐርፎርማንሳችሁን እንድትቀንሱ ያደርጋቸዋል ማለት ነው። አራተኛ ደግሞ ኢሴንትሪክ ትሬኒንግን ኢግኖር ማድረግ አለመስራት ለጉዳት ያጋልጣችኋል እና ቅደም ያልኳችሁን የኢላስቲክ ኢነርጂያችሁን እንዲቀንስ ያደርግና ፐርፎርማንሳችሁን እንዲወርድ ያደርጋል ማለት ነው። አምስተኛ ላይ ደግሞ ፑር ቴክኒኮችን መጠቀም። በስድስተኛ ደግሞ ፑር ሎድ ማኔጅመንት ወይ ደግሞ ጫናዎችን ትክክለኛ ባልሆነ መልኩ ማድረግ ለጉዳት የመጋለጥ ቻንሳችሁ ከፍተኛ ወይ ደግሞ ፐርፎርማንሳችሁ የመውረድ ቻንሱ ከፍተኛ ይሆናል ማለት ነው። ይህን ሲስተም ፕሮፐርሊ ባትሰለጥኑት
ምን አይነት ነገሮች ይከሰታሉ? አንደኛ ፓወራችሁ ስትሬንግዛችሁ በጣም ነው የሚወርደው። እናንተ መድረስ ከነበረባችሁ በጣም ወርዶ ነው የምታገኙት። ሁለተኛ ደግሞ ኢነርጂ ሊክ ነው የሚያጋጥማችሁ። ማለትም ለምሳሌ ቧንቧ ላይ ጎማ ስትተኩ በስነስርዓት ካልተሰካ ውሃዎች ይፈሳሉ። ልክ እንደዛ ኢነርጂያችሁ በዛ ልክ የመፍሰስ ቻንስ ይኖረዋል። በሶስተኛ ላይ ደግሞ ኢንጁሪ ላይ የመጋለጥ ቻንሳችሁ በጣም ከፍተኛ ነው የሚሆነው። ኮኦርዲኔሽናችሁ ኒውሮመስኩላራችሁ በጣም የመዛባት ቻንስ አላቸው ማለት ነው። ሁለተኛው ሲስተም ደግሞ የሚሆነው ካርዲዮቫስኩላር ሲስተም ነው። ይሄ ሲስተም ዋናው ስራ የሚሆነው ኒውትሪየንትን እና ኦክሲጅንን ማስተላለፍ ነው። ከዛ በተጨማሪ ደግሞ ለሪከቨሪ በጣም ወሳኙ የሲስተም አይነት ነው ማለት ነው። እዚህ ሲስተም ላይ የሚገኙ ዋና ዋና ነገሮች ምንድናቸው? አንደኛው ሀርት ነው ወይም ደግሞ ልብ የምንለው ነው። የዚህ ጥቅም ምንድነው? ብለድን ወደ ተለያዩ ሰውነቶቻችን መላክ፣ ኦክሲጅንን ኒውትሪየንትን ወደ ተለያዩ የሰውነታችን ክፍሎች መላክ ይሆናል ማለት ነው። ሀርት ላይ ዋና የምንመለከተው ምንድነው? ስትሮክ ቮሊዩምን እና ሀርት ሬት የሚለው ነው። ስትሮክ ቮሊዩም ማለት ልባችን በአንድ መጭመቅ ብቻ ምን ያህል ብለድን ወይም ደግሞ ደምን ወደ ሰውነታችን ይረጫል የሚለው ነው። ይህን ሲስተም በምናሰለጥነው ታይም ዋነኝነት ይህንን ስትሮክ ቮሊዩምን እንጨምራለን ማለት ነው። ሁለተኛ ደግሞ ሃርት ሬት የምንለው ነው። ሃርት ሬት ማለት ልባችን በደቂቃ ምን ያህል ይመታል የሚለው ነው። ይህንን ደግሞ መቀነስ ነው የምንፈልገው። በተለይ ደግሞ ረስቲንግ ሃርት ሬትን መቀነስ ነው የምንፈልገው። ሪዘርቭድ ሃርት ሬት የሚባል አለ። እሱ ደግሞ መጨመር ነው የምንፈልገው ማለት ነው። ሁለተኛው ሳምባ ነው። ሳምባችን ደግሞ አየርን የሚይዝ ታንከር ማለት ይቻላል ማለት ነው። ወደ ሰውነታችን የሚገባው የኦክሲጅን መጠን የሚቆጣጠርና ካርቦን ዳይኦክሳይድን ደግሞ እንዲወጣ የሚያደርግ ክፍል ነው ማለት ነው። በሶስተኛ የምናየው ደግሞ የደም ቱቦዎችን ወይም ደግሞ ቨዘሎችን ነው፣ ደሞች የሚተላለፉበት ነው። ሌላኛው ደግሞ ሪስፓራቶሪ መስሎች ናቸው፣ እነዚህ ጡንቻዎች ናቸው ማለት ነው። በዋነኝነት እነዚህ ብዙ ጊዜ የማይሰለጥኑ የሪስፓራቶሪ ሲስተም ክፍሎች ናቸው። እነዚህን ክፍሎች እንዴት እንደምናሰለጥን እዚህ ቪዲዮ ላይ በደንብ እናያለን ማለት ነው። ይህ ሲስተም እንዴት ነው የሚሰራው? በቅድሚያ ወደ ሰውነታችን ኦክሲጅን ይገባል። ይሄ የገባው ኦክሲጅን ላንጋችን ላይ ወይም ደግሞ ሳምባችን ላይ ይጠራቀማል። ከዛ በደም ቱቦዎች አማካኝነት ወደ ልባችን ይሄዳል። ከዛ ከልባችን ደግሞ ወደ ሰውነቶቻችን የበላናቸው ምግቦችና ሌሎችም ኒውትሪየንቶችን እና ኦክሲጅንን ተሸክሞ ወደ ሰውነቶቻችን እንዲሄድ ያደርጋል ማለት ነው። ይሄን ሲስተም በምናሰለጥንበት ጊዜ ምን አይነት ጥቅሞች እናገኛለን ነው ዋናው ነገር። ለዚህ ቪዲዮ 6 ጥቅሞችን አስቀምጫለሁ። የመጀመሪያው ምንድነው? ቪኦ2 ማክስን መጨመር ይሆናል ማለት ነው። ቪኦ2 ማክስ ማለት ሰውነቶችን ምን ያህል ኦክሲጅን በደቂቃ ውስጥ ይጠቀማል የሚለው ነው። ከፍተኛ ቮሊዩም ኦፍ ኦክሲጅን የሚጠቀም ሰው ለብዙ ደቂቃ የመጫወት ለብዙ ደቂቃ ስፖርትን የመስራት ካፓሲቲ ይኖረዋል። ትንሽ የሚጠቀም ደግሞ በቶሎ የመድከም ቻንስ ይኖረዋል ማለት ነው። ሁለተኛው ደግሞ ሪከቨሪ የማፋጠን ቻንስ አለው። ጨዋታ ውስጥም እያላችሁ ያለውን ሪከቨሪ ከጨዋታ ውጪ እያላችሁ ወይ ደግሞ ለሌላኛው ጨዋታ በምትዘጋጁበት ጊዜ የሚኖረውን ሪከቨሪ በደንብ የሚያፋጥን ስርዓት ነው ማለት ነው። በሶስተኛ ደግሞ ፋቲግን ትከላከላላችሁ። ፋቲግ ማለት ያው መድከምን 45 ደቂቃውን ከተጫወታችሁ በኋላ ቀጣዩን 45 ደቂቃ ያለ ድካም እንድትጫወቱ የሚረዳችሁ፣ ኦር ደግሞ 30 ደቂቃ ስፖርት ከሰራችሁ በኋላ ቀጣዮቹን ደቂቃዎች በስነስርዓት ያለ ድካም እንድትሰሩ የሚያደርጋችሁ ነው ማለት ነው። በአራተኛ ደረጃ ደግሞ ማይቶኮንድሪያ ሌቭላችሁን እንዲጨምር ያደርጋል። ማይቶኮንድሪያ ማለት ሴሎቻችን ስር የሚገኝ ኢነርጂን ፕሮዲውስ የሚያደርግ ዋና ክፍል ነው። የሆነ እንደ አንድ ቤት ቁጠሩት። እዛ ቤት ውስጥ ኢነርጂ ፕሮዲውስ የሚደረግበት ክፍል ብላችሁ መያዝ ትችላላችሁ ማለት ነው። አምስተኛ ጥቅሙ ደግሞ ላክቴትን ሪሙቭ ማድረግ ነው። ስለዚህ ይሄ ስትራፕ ያዘኝ ሰውነቴ ተያያዘብኝ የምንለው ከጨዋታ በኋላ የሚከሰቱ ነገሮችን እንዲቀነስ ያደርጋል ማለት ነው። ሰውነታችን ተጣርቶ ሪከቨሪ ታይም ላይ ተጣርቶ እንድደርሱ ያደርጋቸዋል ማለት ነው። ስድስተኛ ጥቅሙ የሚሆነው ደግሞ ሀርት ኤፊሽንሲን መጨመር ወይም ደግሞ የልብን ስርዓት በደንብ ማፋጠን ይሆናል ማለት ነው። ቀደም እያልን የነበረውን ስትሮክ ቮሊዩሙን እንዲጨምር ያደርጋል። አንድ ልብ በሚመታበት ሰዓት ወይም ደግሞ በሚጨምቅበት ሰዓት የሚያወጣውን የብለድ መጠን እንዲጨምር፣ ሀርት ሬቱ እንዲቀንስ፣ በተለይ ደግሞ ረስቲንግ ሀርት ሬት እንዲቀንስ ያደርጋል ማለት ነው። ይህን ሲስተም ደግሞ እንዴት እናሰልጥነው ነው ዋናው ጉዳይ አይደለ? ብዙ የምናሰለጥንባቸው መንገዶች ሊኖሩ ይችላሉ፣ ግን ከነሱ ስር መርጬ 4ቱን ብቻ
እዚህ ቪዲዮ ላይ እነግራችኋለሁ። የመጀመሪያው ብዙዎቻችሁ የምትሰሩት ነው፣ ኤሮቢክ ቤዝድ ትሬኒንግ ነው። ይሄ ኤሮቢክ ቤዝድ ትሬኒንግ ማለት ጀስት እንደ ሩጫ፣ ዋና፣ ዱብ፣ ሳይክል የመሳሰሉትን ሊይዝ ይችላል ማለት ነው። ነገር ግን ብዙ ጊዜ ይህንን ስፖርት በተሳሳተ መልኩ የመስራት ቻንስ አለውና እንደውም ይሄ ካርዲዮቫስኩላር ሲስተማችሁን የመጉዳት ቻንስ ሊኖረው ይችላል ማለት ነው። ሁለተኛው ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ የሚባለው ነው። ይሄ ማለት ምንድነው? የሆነ ኤክሰርሳይዝን በጣም በትልቅ ኢንቴንሲቲ ትሰርታላችሁ። በሃይ ኢንቴንሲቲ በሆነ ግን ለትንሽ ሰከንድ ከ30 ሰከንድ እስከ 1 ደቂቃ በሚሆን ታይም ትሰርታላችሁ። ከዛ ሪከቨሪ ታይም ይኖራችኋል። እስከ 2 ደቂቃ ያለ ሪከቨሪ ታይም ይኖራችኋል። ከዛ መመለስ። ይህንን ደጋግሞ መስራት ይሆናል ማለት ነው። በሶስተኛነት ደረጃ ደግሞ ስፕሪንቲንግ ኢንተርቫል ትሬኒንግ የምንለው ነው። እንደ ሃይ ኢንቴንሲቲ ትሬኒንግ ነው። 30 ሰከንድ ስፕሪንት ታደርጋላችሁ። ከዛ 30 ሰከንድ ረፍት ትወስዳላችሁ። ከዛ እንደዛ እያላችሁ 3-4 ጊዜ ደጋግሞ መስራት ነው ማለት ነው። አራተኛ ላይ የምናየው ደግሞ ምንድነው? ሪስፓራቶሪ መስል ትሬኒንግ የምንለው ነው ማለት ነው። ብዙ ጊዜ ኢግኖር የሚደረጉት የመስል አይነቶች ናቸው። እዚህ አንገታችንን፣ ሌሎች መስሎቻችንን እንድንጠቀም የሚያስገድደን ምክንያት ይሄ ነው። በተለይ ብሪዝ በምናደርግበት ጊዜ፣ በምናወጣና በምናስገባበት ጊዜ ሌሎች መስሎችን፣ አላስፈላጊ መስሎች እንድትጠቀሙ ያደርጋቸዋል ማለት ነው። እነዚህ ዋና ዋና የሚባሉት እንደ ዲያፍራም የሚባለውን ከሳምባችን ስር የሚገኘውን መስል እና እዚህ ሪብ አካባቢ ላይ የሚገኙትን ጡንቻዎችን ለማሰራት ደግሞ የሚጠቅሙ ኤክሰርሳይሶች አሉ። ከነሱም ውስጥ ዲያፍራማቲክ ብሪዚንግ ትሬኒንግ የሚባል አለ፣ ፐርሰር ሊፕ ብሪዚንግ ትሬኒንግ የሚባል አለ እና ብሪዚንግ ዲቫይሶችም አሉ፣ እቃዎችም አሉ ይህንን ለማሰልጠን የሚሆኑ ማለት ነው። እነሱን በመጠቀም ትሬን ማድረግ ይቻላል ማለት ነው። በምንሰለጥንበት ታይም የተሳሳቱ አሰለጣጠኖች እና በነዚህ በተሳሳቱ የአሰለጣጠን መንገዶች ደግሞ ይህን ካርዲዮቫስኩላር የምንለውን ሲስተም እንዴት እንጎዳዋለን የሚለውን ደግሞ የመጀመሪያው የተሳሳተ ስልጠና ምንድን ነው? በጣም ለረጅም ደቂቃ የሚሆንና በጣም ረጋ ያለው የምንሰራው ካርዲዮቫስኩላር ኤክሰርሳይሶች ወይም ደግሞ ካርዲዮ ኤክሰርሳይሶች በጣም ነው ይህን ሲስተም የሚጎዱት ማለት ነው። የማይቶኮንድሪያ ሌቭሉን ይቀንሰዋል። ፋስት ትዊች ፋይብሮችን በጣም ደካማ እንዲሆኑ ያደርጋቸዋል። እንዲህ ለስፕሪንቲንግ፣ ለሌሎች ለመሳሰሉ ለኤክስፕሎሲቭ ታይም ላይ እንደዚህ አይነት ነገሮች ላይ በጣም እንድደክሙ ያደርጋቸዋል ማለት ነው። ሁለተኛው ደግሞ ምንድነው? በጣም ለብዙ ደቂቃ የሚሆን ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ፣ ቅድም እያልነው የነበረው የትሬኒንግ አይነት ደጋግሞ መስራት እና በጣም ለብዙ ደቂቃ መቆየት በእንደዚህ አይነት ትሬኒንጎች ላይ ደካማ ነው የሚያደርጋችሁ። ሶስተኛው ደግሞ ኮንዲሽኒንግ ኤክሰርሳይሶችን ሰርታችሁ እስካሁን የተወያየንባቸውን ኤክሰርሳይሶች ሰርታችሁ ነገር ግን እረፍት የማታደርጉ ከሆነ ሪከቨሪ ከሌላችሁ አሁንም ይህን ሲስተም በጣም እየጎዳችሁት ነው የሚሆነው ማለት ነው። በአራተኛነት ደረጃ ደግሞ ኢነርጂ ሲስተማችሁ ነው። ኋላ ላይ አራተኛው ሲስተም ነው ይሄ ኢነርጂ ሲስተም የሚባለውን እሱን ሲስተም በስነስርዓት አለማሰራት ይህን ሲስተም ኦብቪየስሊ ይጎዳዋል ማለት ነው። አምስተኛ ላይ ደግሞ የሚጎዳው የትሬኒንግ አይነት ምንድነው? ፑር ብሪዚንግ ሜካኒዝም ነው። ማለትም ቅድም እያልነው የነበረው ማለት ነው እነዚህ የብሪዚንግ መስሎችን አለማሰራት እና እነሱን ሳይሆን ሌሎችን ጡንቻዎችን መጠቀም ለብሪዚንግ ይህን ሲስተም ይጎዳዋል። ኢፊሽንት ሆነው በብቃት ብሪዝ እንዳታደርግ ያደርጋቸዋል ማለት ነው። እነዚህ ሲስተሞችን ካላሰለጠናችሁ ደግሞ ምን አይነት ነገሮች ይገጥሟቸዋል የሚለውን ደግሞ ስናይ የመጀመሪያው ቶሎ መድከም ነው ማለት ነው። ጨዋታዎች እንደተጀመሩ ኦር ደግሞ 45 ደቂቃውን ከሰራችሁ በኋላ ከተጫወታችሁ በኋላ አሊያም ደግሞ ትንሽ ደቂቃ ስፖርት ከሰራችሁ በኋላ ቶሎ መድከም ሊኖር ይችላል ማለት ነው። ሁለተኛ ደግሞ ሪከቨሪያችሁ በጣም ደካማ ነው የሚሆነው። ብዙ ጊዜ ማርፋችሁ የሚሆን 1 ቀንም 2 ቀንም ማርፋችሁ ተመሳሳይ ድካም ውስጥ የመግባት አይነት ስሜት ይኖራል ማለት ነው። ሶስተኛ ደግሞ ፐርፎርማንሳችሁ በጣም ይቀንሳል። በተለይ ደግሞ ፋቲግ ላይ ያላችሁ፣ ድካም ላይ ያላችሁ ፐርፎርማንሳችሁ ይወርዳል። የሆነ ያህል ታይም በጣም ፐርፎርማንሳችሁ ፒክ ላይ ደርሶ ትሰራላችሁ፣ ከዛ እየወረደ ይመጣል። መጨረሻ ላይ የእናንተ ያልሆነ ፐርፎርማንስ ነው እያሳያችሁ የምትቀጥሉት ማለት ነው። ከዛ ደግሞ ኢንጁሪ ሪስካችሁ ደግሞ የመጨመር ቻንስ አለው ማለት ነው። ማለትም የመጎዳት ቻንሳችሁ በጣም ከፍተኛ ነው የሚሆነው።